ሰላም አለይኩም ወራህመቱላሂ ወበረካቱሁ ውዶች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ የወርቅ ዋጋ በጣም እየጨመረ እየጦፈ ይገኛል። ግን ሰሞኑን አይታወቅም በሁለት ቀን ልዩነት እየተለያየ ዋጋ እያሳየን ይገኛል ማለት ነው። ከትናንት ወዲያ እኛ የሆነች እህታችን ወርቅ ለመግዛት ሄዳ ነበረ። ምሽጠው ነበራት ሽጣ ሌላ ለመግዛት ነበረ። የሷን ሸጠችው 340 ነው። ከዛ ደግሞ ከነሱ የገዛችው ደግሞ ግራም 340 ነው ማለት ነው። አሁን ዛሬም እንደዚሁ የትናንትና ዋጋም እንደዚሁ ብዬ ነበር ሄጄ ነበረ። የትናንትና ዋጋ 340 ነው። አያችሁ እሷ በሸጠችበት ግዢው ተገኘ ማለት ነው። 340 ነው። ዛሬ ደግሞ ትንሽ የተወሰነ ልዩነት አሳይቷል ማለት ነው። ዛሬ ደግሞ 350 ዛሬ ማለት ነው። አሁን ምሽቱን አሁን 350 ነው እየተሸጠ ያለው ማለት ነው በግራም። እና የወርቅ ዋጋ በዘንድሮ በቃ ያኔ በጣም እየጨመረ የሄደበት ነው። ሁላችሁም እያያችሁት ነው። በጣም እየናረ ያለበት ሁኔታ ነው። ግን አይታወቅም በዚህ ሁኔታው አሁን ብዙ የተለያየ አሁን በየ24 ሰዓቱ ነበር ትልቅ ልዩነት ያየ ነው። ባለፈው የሆነች ልጅ ገዝታ ነበርና በ24 ሰዓት ውስጥ ነበር የጨመረው ማለት ነው። በጣም ጨምሮ ነበር ሆነ ሰዓት ላይ። አሁን ግን ጋብ ብሏል። ስለዚህ የወርቅ ዋጋ እውነት ለመናገር እንደዚሁ በዚሁ ላይ ያኔ የሚቀጥል አይመስለኝም፣ የሚቀንስ ይመስለኛል ሳስበው ነው ማለት ነው። ያኔ እኛ እንኳን ባየነው በዚህ 3 ቀን ውስጥ ባየነው ልዩነት በጣም ለየት ያለ ዋጋ አሳይቶናል ማለት ነው። ለማንኛውም እኔ በጅዳ ከተማ ውስጥ ይሄንን አክባር እየነገርኳችሁ ያለሁት እንግዲህ ትናንት ወዲያ 360 ገዝተና ግራም ብያቸዋለሁኝ። ቀጥሎ በነገታው 340 ዛሬ ደግሞ 350 እንደዛ ነው የዛሬው ውሎ ማለት ነው። አለኩል ያለን እስቲ አክባር የምትፈልጉ ከሆነ እንደዚህ አይነት ነገሮች የምትፈልጉ ከሆነ ችግር የለውም። እኔ በቅርቡ በዚህ ወርቅ አካባቢ ስለሆን ካለሁት ሄጄ መጠየቅ በይፋ ሰዎችን ጠይቄ በይፋ በቃ ሰዎችን እዛው ፊት ለፊት እያያችኋቸው ማናገር ራሱ ይችላል። የወርቅ ዋጋ የምትፈልጉ ካላችሁ እናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ከተለያየ ቦታ ሄጄ መጠየቅ እችላለሁ። እኔ ወርቁ ለኔ ቅርብ ነው። በእግሬ ራሱ ሄጄ አገኘዋለሁ። ወርቅ ቤቱ ማለት ነው ቅርብ ነው ማለት ነው። እና ያለውን ነገር ነግራችኋለሁ። እንደገና ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ያው እኔ ወደ ኢትዮጵያ ሄዳለሁ ብዬ ነገሮች ሳይሳኩልኝ ቀርቼ ቁጭ ብያለሁ። የተለያዩ ነገሮች ልብስም ኢንሻአላህ ሞክራለሁ። የተለያዩ ሽፎኖች ኢንሻአላህ ግን ይሄንን ሳላደርግ ይሄ ነው ማለት አልችልም። ግን ደግሞ ትልቁ ነገር ዋናው ነገር እኔ የሚፈልገው ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። በጅዳ ከተማ ውስጥ በተለያየ ቦታ የምትኖሩ ሰርግ የምትፈልጉ ቡፌዎችን ጀምረናል። ያው ኢንሻአላህ ቡፌዎችን ስንሰራ ወይንም የሰርግ ቀን ቪዲዮውን ቀርጸን የምናሳያችሁ ይሆናል። እሱ ያው እቃዎችን አሟልቻለሁ ኢንሻአላህ። እሱን አበረታቱኝ። ግን ደግሞ የወርቅ ዋጋ ጠይብዬ እስኪ ሂጂና ይሄልን ጠይቅ የምትሉ ከሆነ አብሽሩ ሂጂ ጠይቅላችኋለሁኝ። ከእናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። ያው ሌሎችም ብዙዎች ልጆች ይሄን ነገር የሚሰሩት እናውቃለን። ግን ደግሞ በእኔ በኩል ደግሞ የኔ ቤተሰቦች የምትፈልጉ ከሆነ አደርገዋለሁ። ችግር የለውም። እዛው ወርቁ ቦታ ሂጄ ራሱ ቪዲዮውን እሰራላችኋለሁ ከፈለጋችሁ ማለት ነው። በየቀኑ ቢሆን ችግር የለብኝም አደርገዋለሁ ማለት ነው። ውድ ቤተሰቦቼ ግን እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንዲሁም ደግሞ የሰርግ ቡፌ የምትፈልጉ ሰዎች እንግዲህ ለአረፋ ብለን የምትጋቡ ካላችሁ ሹክ በሉኝ፣ ኮሜንት ላይ አስቀምጡልኝ። እናንተ ሹክ ስትሉኝ ደግሞ ኮሜንት ላይ ስታስቀምጡኝ እኔም ቁጥሬን አስቀምጣለሁኝ። ስራዬን በጥራት አቀርባለሁ ማለት ነው። ውድ ቤተሰቦቼ እና አበረታቱኝ። ጠፍቻለሁኝ፣ ደብሮኛል እና ጠፍታችኋል፣ ትታችሁኛል። በጣም ያሳዝናል እውነት ለመናገር ማለት ነው። እና የወርቅ ዋጋ ይሄን ይመስል ነበረ። ተንዛዛሁባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አንጨካከን፣ ማበረታታት እንስራ የሚልን ሰው ማበረታታት ግድ ይለናል ማንንም ቢሆን ማለት ነው።